ስሜ አቻሜልሽ አበበ ይባላል። የአዲስ ከተማ ክፍለ ከተማ ወረዳ 13 ነዋሪ ነኝ። የአረንጓዴ አሻራ ላለፉት 7 ዓመታት ስናካሂድ ነበረ። ይህ የምታያቸው ችግኞች በፊት እየተገዛ ነበረ አረንጓዴ አሻራ የምናሳርፈው። በቀጣይ 5 ዓመታት ግን ችግኞችን በራሳችን እያፈላን የችግኝ አሻራ በመናስቀምጥበት ጊዜ እንዲ ተዘጋጅተው ይቀመጡና ራሳችን ወስደን ነው አሻራችን የምናሳርፈው። ይህም ለ7 ዓመታት ያለ ምንም አቋራጥ አረንጓዴ አሻራ ስናሳርፍ ነበረ። መንግስታችን ትልቅ ነገር የሰራው ደግሞ አሁን ይሄ እንደ ተምሳሌት ብንመለከት የችግኝ ማፍያ ጣቢያ ነው። ይህ የችግኝ ማፍያ ጣቢያ በመመስረቱ ለብዙ ወጣቶች የስራ እድልን ፈጥሯል። በመቀጠል ደግሞ አረንጓዴ አሻራ ለምዕራባውያን ትልቅ ተምሳሌት የሆነንና ለአፍሪካ ደግሞ ምሳሌ የሆነን አገር ሆነናል። ይህም የሆነው በመንግስታችን በብልጽግና ሀሳብ አመንጭነት ነው። በመቀጠልም ይህንን ትልቅ ሀሳብ ለቀጣይ ትውልዶች የምናስተላልፍና የምናስረክብ ይሆናል። አረንጓዴ አሻራ የአየር ብክለትን እጅግ በጣም በብዙ የቀነስንበት ነው። አረንጓዴ አሻራ በጣም ከተማችንን በላቀ ከፍታ ላይ ያስቀመጠ እጅግ በጣም የተዋበች ከተማ ለጎረቤት ሀገራት ሁሉ ተመራጭ እንድትሆን ያደረጋት ከተማ አድርጓታል። እንዲሁም አረንጓዴ አሻራውን ችግኞችን ለጎረቤት ሀገራት እኛም የኛን ተምሳሌት እየተከተሉ እነሱም አረንጓዴ አሻራ በማሳረፍ ላይ ይገኛሉ። ይህ የሆነው በብልጽግና መንግስት ነው ማለት ነው። አረንጓዴ አሻራ እያሳረፍን እንገኛለን ማለት ነው። አመሰግናለሁ።